ፈጣን አተነፋፈስ እንደ አንድ የበሽታ ምልክት። ፈጣን አተነፋፈስ ያላቸው አብዛኞቹ ህፃናት በጤና ባለሙያዎች ክትትል በቤት ውስጥ በአፍ በሚወሰድ አሞክሳሲሊን በሚገባ መታከም ይችላሉ። ፈጣን አተነፋፈስ ያላቸው ከአንድ ሳምንት በታች ያሉ ህፃናት ግን በአስቸኳይ ወደ ሆስፒታል ሪፈር መደረግ ይኖርባቸዋል። ይህ ቪዲዮ ፈጣን አተነፋፈስ ያላቸው ጨቅላ ህፃናትን እንዴት መመርመር እንዳለብን ያሳየናል። ህፃኑን ከመንካቱ በፊት እጆን ይታጠቡ። በመቀጠል የሙቀት መለኪያውን ያጽዱ። የህፃኑን ሙቀት እየለኩ አስፈላጊ መረጃዎችን ይሰብስቡ። የምግብ ፍላጎት መቀነስ ወይም አለመመገብ፣ ድካም፣ መፍዘዝ እና ማንቀጥቀጥ የመሰሉ አደገኛ ምልክቶችን ይጠይቁ። እናትየዋ የ2 ሳምንት ልጇ ከትናንት ጀምሮ በፍጥነት እንደሚተነፍስ ግን በደንብ እየተመገበ እንደሆነና የባህሪ ለውጥ እንደሌለው ተናገረች። የሙቀት ልኬቱም ትክክለኛ ነው። ህፃኑን ከራስ እስከ እግሩ የበሽታ ምልክቶችን ይመርምሩ። አሁን ሳምባውን ይመርምሩ። ህፃኑ መረጋጋቱና ከወገብ በላይ አለመልበሱን ያረጋግጡ። ህፃኑ እያለቀሰ ከሆነና ካልተረጋጋ አተነፋፈሱን በትክክል መቁጠር አስቸጋሪ ይሆናል። የህፃኑ አተነፋፈስ ፈጣን ይመስላል። እንዲሁም መጠነኛ የደረት መሰርጎድ እንዳለ ያስተውሉ። ይህ ፈጣን አተነፋፈስ ያላቸው ህፃናት ላይ የተለመደ ነው። ከፈጣን አተነፋፈስ ጋር የተያያዘ መጠነኛ የደረት መሰርጎድን ከከባድ በሽታ ጋር የተያያዘ ከፍተኛ መጠን ካለው የደረት መሰርጎድ ይለዩ። ይህች ህፃን ስትተነፍስ የታችኛው የደረቷ ክፍል ወደ ውስጥ ሲሳብ፣ ሆዷ ደግሞ ወደ ውጭ ሲወጣ ያስተውሉ። ይህ ህፃን ደግሞ ከፍተኛ መጠን ያለው የደረት መሰርጎድ የለውም። በመቀጠል የልጁን ትንፋሽ ይቁጠሩ። ትንፋሽ ለመቁጠር ቀላል መንገድ እጆን በህፃኑ ሆድ ላይ በማድረግ ለ60 ሰከንድ ሰዓቱን እያዩ የሆዱን ከፍታ መቁጠር ነው። አንዴ ወደ ውስጥና አንዴ ወደ ውጭ መተንፈስ እንደ አንድ ትንፋሽ ይቆጠራል። 1 2 3 4 5 6 7 8 9 10። አሁን ለ60 ሰከንድ የህፃኑን ትንፋሽ ይቁጠሩ። ዝግጁ ኖት? ይጀምሩ። በደቂቃ 78 ጊዜ እየተነፈሰ ነው። ከ2 ወር በታች ላሉ ህፃናት ከ60 በላይ በጣም ፈጣን ነው። እርግጠኛ ካልሆኑ በድጋሚ ቁጠሩ። የጤና ባለሙያዋ የህፃኑ ብቸኛ ችግር ፈጣን አተነፋፈስ መሆኑን ተረድታለች። ሌላ ከባድ የህመም ምልክት የለም። ለእናትየዋ ልጁ በአፍ በሚወሰድ አሞክሳሲሊን በቤት ውስጥ መታከም እንደሚችል ያሳውቁ። ልጁ 3 ኪሎ ነው። በሰንጠረዡ መሰረት 1 ሻይ ማንኪያ አሞክሳሲሊን በቀን 2 ጊዜ ለ7 ቀን ያስፈልገዋል።
ለእናትየዋ የመድኃኒቱን አዘገጃጀትና አሰጣጥ ያሳዩ። ልጁ ምንም አይነት የመባባስ ምልክት ካሳየ እንድትመለስ ይምከሩ። በተለይ እየተመገበ ካልሆነ፣ ከፈዘዘ፣ ትኩሳት ወይም ቅዝቃዜ ካለው ወይም ከባድ የደረት መሰርጎድ ከጀመረው። ሕክምና ከጀመረ ከ4 ቀን በኋላ የልጁን ሁኔታ ይመልከቱ። ከ1 ሳምንት በታች ያሉ ልጆች 1500 ግራም በታች የሚመዝኑ ዝቅተኛ ክብደት ያላቸው ጨቅላ ህፃናት እና ባለፈው 2 ሳምንት ሆስፒታል ገብተው የነበሩ ፈጣን አተነፋፈስ ያላቸው ህፃናት አስቸኳይ የሆነ የሆስፒታል እርዳታ ያስፈልጋቸዋል። ወደ ሆስፒታል ከመሄዳቸው በፊት የመጀመሪያ በጡንቻ ላይ የሚሰጥ አምፒሲሊን እና ጄንታማይሲን ዶዝ ያስፈልጋቸዋል። በመንገድ ላይ ያሉ በየ2 እስከ 3 ሰዓት ጡት ማጥባትና በገላ ንክኪ ማሞቅ ያስፈልጋል። ሪፈር ማድረግ ያልቻልናቸው ከ1 ሳምንት በታች ለሆኑ በጣም ትንሽ ህፃናት በቤት ውስጥ በአፍ በሚወሰድ አሞክሳሲሊን ያክሙ። ይህ በጣም ትንሽ ህፃን ለበሽታ ተጋላጭ መሆኑን ግን ያስተውሉ። በተቻለ መጠን ህፃኑ እየተሻለው መሆኑንና ቤተሰቡ መድኃኒቱን በትክክል እየሰጡት መሆኑን ለማረጋገጥ ህፃኑን በየቀኑ ይዩት። ያስታውሱ፣ ከ2 ወር በታች ያለ ህፃን በደቂቃ ከ60 በላይ የሚተነፍስ ከሆነ ፈጣን አተነፋፈስ አለው። ህፃኑ ያለው ምልክት ፈጣን አተነፋፈስ ብቻ ከሆነ በቤት ውስጥ በአፍ በሚወሰድ አሞክሳሲሊን ያክሙ። በጣም ህፃን፣ በጣም ትንሽ ወይም በቅርቡ ሆስፒታል ገብተው የነበሩ ፈጣን አተነፋፈስ ያላቸውን ህፃናትን ሪፈር ያድርጉ።